ወሆ ገዳዬን ንየየው 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 የየው ንየየው የየው ሀገሬን ከወጣሁ 10 ዓመቴ ነው። ሀገሬን ከወጣሁ 10 ዓመቴ ነው። ትንሽ ቢናፍቁኝ እናት አባቴ ትንሽ ቢናፍቁኝ እህት ወንድሜ ነው። ትንሽ ቢናፍቁኝ እህት ወንድሜ ነው። ትንሽ ቢናፍቁኝ እህት ወንድሜ ነው። ዋሽቼ ነው እንጂ እናትም የለኝ። ዋሽቼ ነው እንጂ አባትም የለኝ። ዋሽቼ ነው እንጂ እህትም የለኝ። ዋሽቼ ነው እንጂ እህትም የለኝ። ወንድሞች ቢኖሩኝ ርቀውብኝ የልቤን የሆዴን ሐዘን ደስታዬን ሚስጥሬን ማዋየው የቅርብ ሰው የለኝ። አዎ አይ ስሙኝ ወንድሞቼን ልንገራችሁ። ስሙኝ ወንድሞቼ፣ ስሙኝ ታላቆቼ፣ ስሙኝ ታናሾቼ፣ እኔ ልምከራችሁ። ቤታችሁን ስትሰሩ ልክ እንደ ወፍ ጎጆ እንስ አድርጋችሁ። ቤታችሁን ስትሰሩ ልክ እንደ ወፍ ጎጆ እንስ አድርጋችሁ። ያለ እናት ያለ አባት እንዳይከብድባችሁ። አዎ ትልቅ ቤት ቢሰሩት እናት ከሌለው፣ ትልቅ ቤት ቢሰሩት አባት ከሌለው፣ ትልቅ ቤት ቢሰሩት እናት ከሌለው፣ ትልቅ ቤት ቢሰሩት አባት ከሌለው ቀዳዳው ብዙ ነው ምንም ጌጥ የለው። ቀዳዳው ብዙ ነው ምንም ጌጥ የለው። ጎደለው ብዙ ነው ምንም ጌጥ የለው። አረ ስደት አረ ስደት ምን ይከፋል? አረ ስደት ምን ይከፋል? እንኳን ሰውና እንጨቱም ይገፋል። አዎ ይሄ ስደት የሚባል በጣም በደለና። ይሄ ስደት የሚባል በጣም በደለና። ዳግም አናገኘው ስንት ሰው አጣነ። ዳግም አናገኘው ስንቱን አሳጣነ። ዳግም አናገኘው ስንቱን አሳጣነ። አውቃለሁ እናቴ እንድትናፍቅኝ። አውቃለሁ አባቴ እንድትናፍቀኝ። አውቃለሁ ወንድሜ እንድትናፍቀኝ። አውቃለሁ እህቴ እንድትናፍቅኝ። ምን ይዤ ማለት ነው የሚያዘገየኝ? ምን ይዤ ገባለሁ? ምን ይዤ ማለት ነው እንዲህ ያቆየኝ? አዎ ገዳዬ፣ አዎ ገዳዬ፣ አዎ ገዳዬ።
ነይ ደሞ ነይ ደሞ ነይ ዓለም ገላ እንዴት ነው? አወይ የእናት ጉዳይ አወይ የእናት ነገር አወይ የእናት ነገር አወይ የእናት ጉዳይ አወይ የእናት ጉዳይ 9 ወር በሙሉ 9 ወር በሙሉ በወድ ተሸክማ 3 ዓመት ሙሉ አዝላ በጫንቃዋ ተመልሶ አያልቅ የእናት ውለታዋ። አይቻልም እንጂ የሚቻል ቢሆን አይቻልም እንጂ የሚቻል ቢሆን ህመሟን በታመምኩ በሞትኩኝ ሞቷን እኔስ እናቴን ህመሟን በታመምኩ በሞትኩት ሞቷን እየየው እየየ